አምላክ ማን ነው? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አንድ አባት አንድ አምላክ የተባለው የሁሉ አስገኝና ፈጣሪ ነው ይላል። ለዛ ነው ኢየሱስ ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ አምላካችሁ በሰማን ነው አባታችሁ በሰማይ ያለው አንዱ ነው፣ ማንንም በምድር ላይ አባት ብላችሁ አትጥሩ አለ። በምድር ላይ አባት ብላችሁ አትጥሩ ማለት ኢን ሴንስ አምላክ ብላችሁ አትጥሩ ማለት ነው። ስለዚህ ይሄ አንዱ አምላክ የተባለው የኢየሱስ ክርስቶስም አምላክ ተብሎ ተገልጿል ባይብል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ምን አለ? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አለ። ስለዚህ ኢየሱስ አምላክ አለኝ ብሎ እየተናገረ ነው መጽሐፍ ቅዱስ ላይ። አምላክ ስንት ነው ስንል አንድ ነው። የትኛው ነው ብለን ስንል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ አንድ አለ፣ እሱም ሰው ደማን ክራይስት ጂሰስ አለ። ኢየሱስ ሰው ሲሆን አምላክ ደግሞ አንድ ነው ብሎ ነው የተናገረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የነገርኳችሁን ሰው አለ። ኢየሱስ ከአምላክ እየሰማ የሚናገር ሰው ነበር። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ምን አለ? ነብይ በገዛ ሀገሩና በገዛ ወገኖቹ በቀር ሳይከበር አይቀርም አለ። ኢየሱስ ነብይ መሆኑን መሲህ መሆኑን ሰው መሆኑን ተነግሮ እንዲሁም አምላክ እንዳለውም ይናገራል። እንዳው ምን አለ? ኤፌሶን ምዕራፍ 1 ቁጥር 6 ላይ ቁጥር 4 ቁጥር 3 ላይ የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክና አባት ከአምላክ አንድ አምላክ እንጂ ሌላ የለም። የአንዱ አምላክ ደግሞ አይሞትም ተብሏል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን አለ? እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት ለሱ ላይ የዘላለም ክብርና ኃይል ይሁን ይላል። አንዱ አምላክ አይሞትም። አንዱ አምላክ ሰው አይደለም። አንዱ አምላክ ነብይ አይደለም። አንዱ አምላክ መልእክተኛ አይደለም፣ ላኪ ነው። አንዱ አምላክ አይሞትም፣ ዘላለም ነዋሪ ነው። ኢየሱስ ክርስቶስ ደግሞ ሰው ነው፣ ነብይ ነው፣ መልእክተኛ ነው፣ አምላክ አለው። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ኢየሱስ አምላክ አይደለም፣ ኢየሱስ አምላክ አለው እንጂ ማለት ነው። መጽሐፍ ቅዱሱ ላይ እንደዛ ነው የሚያስረዳው። በአጭሩ ምንድነው ኢየሱስ ሊያስተምር የመጣው የሰው ልጆች አንድ አምላክን እንዲያመልኩና በዛ በአንድ አምላክ ማምለክ የዘላለም ሕይወት እንደሚገኝ ተናግሯል። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻህን የሆንክ አንተን አለ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። የዘላለም ሕይወት የሚገኘው አንድ አምላክ እንዳለ ማወቅ፣ ኢየሱስ ደግሞ የአንዱ አምላክ መልእክተኛ እንደሆነ ማወቅ ነው። እንዳውም አንድ ጊዜ ኢየሱስን አንድ ሰው መጥቶ ቸር አለና ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም አለው። እኔን ቸር እንዳትሉኝ አንዱ አምላክ ነው ቸር አለ። ኢየሱስ ቸር ካልሆነ አንዱ አምላክ አይደለም። ስለዚህ ተስማማና ኢየሱስ አምላክ አለመሆኑ አይማን። እምነታችሁ ምንድነው ግን ንገሩኝ እስቲ። ማለት እኛ ኦርቶዶክስ ነን። ኦርቶዶክስ እንግዲህ አሁን አምላክ አይሞትም አይደለ? ኪንጎዬ አምላክ ካልሞተ ኢየሱስ ግን ሞቷል። በሶስተኛ ቀን ተነስቷል። አምላክ አስነሳው ነው የሚለው። እናንተ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ነው የሚለው። ራሱ የተነሳው የአባቶቻችን አምላክ አስነሳው ነው የሚለው። እሱ ሳይሆን የተነሳው ልክ እኛን ወደፊት እንደሚያስነሳን ሁሉ አምላክ አስነሳው ነው የሚለው መጽሐፉ። ላሳያችሁ። አሳየን እስቲ። እሺ ላውጣውና ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ተመልከቱ። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። አንድ ያዘልኝ። ሁለተኛ ሐዋርያት ሥራ
ምዕራፍ 2 ቁጥር 36 ላይ ማለት ነው። አይ ቲንክ እዛ ላይ መሰለኝ። እንግዲህ እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃልና ቁጥር 32 ላይ ይህንን ኢየሱስን አለ እግዚአብሔር አስነሳው። አየው፣ ማን ያስነሳው? እግዚአብሔር። ሌላም ጥቅስ ልስጣችሁ። ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ ምን ይላል? እንደገናም ወደ መበስበስ እንዳይመለስ አለ። ልባር እንደገና ወደ መበስበስ እንዳይመለስ ከሙታን እንዳስነሳው አለ። ማን ያስነሳው? አምላክ። ስለዚህ ሲጀመር አምላክ ይበላል ብላችሁ ታምናላችሁ? ኪንጎ እንደኔና እንዳንተ ይበላል አምላካችን? እኔና አንተን የፈጠረ አይበላም። ኢየሱስ ግን ይበላ ነበር። ልባል ያ የሚበላው ምግብ ፍጡር ነው። ልባል ሰውነቱ በፍጡር የተገነባ ሰውነት ነው። በፍጡር የተገነባ ሰውነት ይመለካል? ኖ አይመለክም። ኢየሱስ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የተባለችው ማርያም። የተወለደው ወንድ ልጅ ነው። ወንድ ልጅ ደግሞ ምን አለ? እዛው ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ በስምንተኛውም ቀን ወንድ ስለሆነ ይገረዛል ይላል። እንግዲህ ወንድ ስለሆነ በስምንተኛው ቀን ሊገርዙት ሲቀርብ በማህፀን እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ስለዚህ በስምንተኛው ቀን የተገረዘ ሲጀምር አምላክ ጾታ አለው? ኪንጎዬ ያ እንግዲህ ወንድ ነው ወንደው ላሰው ወንድ ነው ብዬ ነው ባሰው አምላክ ኧረ አምላክ አምሳያ የለኝም ይላል ባይብል ላይ። አምሳያ የለኝም ይላል። እሺ ምንድነው የሚያደርግበት? ንገረኝ። ወንድ ከሆነ ምንድነው የሚያደርግበት? ለምን አምሳያ ነው ተፈጥሯል ብለህ አወራህ ታዲያ? እሱ እኮ ያው በአምሳያ ማለት አምላክ ያያል፣ እኔም አያለሁ። ገብቶሃል? አምላክ ይሰማል፣ ሰዎችም ይሰማሉ። እንደ ሰው ሆኖ ነው የመጣው እኮ አይደለ እንዴ? ወደ ምድር ሲመጣ እንደ ሰው ሆኖ ነው የመጣው። አንድም ጥቅስ ቢብሊካል ኪንጎዬ፣ አንድም የባይብል ጥቅስ አምላክ ሰው ሆነ የሚል የለም። አንድም። እንደውም አምላክ ምን ይላል እንትን ላይ ስታየው ማለት ነው። ትንሣኤ ምንድን ነው? ትንሣኤ እንግዲህ የኢየሱስ መነሳት ነው። አምላክ ያስነሳው ማለት ነው እኮ። ታዲያ ካልሞተ እንዴት ይነሳል? አምላክ ነው። ይኸው አይሁዳውያን ሲጀመር አምላክ ይሞታል እንዴ? ቆይ አንድ ጥያቄ፣ አምላክ ይሞታል እንዴ? የሰው ልጅ ይሞታል፣ አምላክ ይሞታል። ደግሞ ሰውም አምላክ መሆኑ አይደል የመጣው? እስቲ እንደዛ የሚል ማስረጃ አለ ባይብል ላይ? አንድ ማስረጃ የለም። ሰውም አምላክ መሆኑ አንድ ማስረጃ የለም ባይብል። እንደውም አምላክ ምን እንደሚል ልንገርህ፣ እኔ አምላክ ነኝ እንጂ ሰው አይደለሁም እና ይላል። እሺ አንድ ጥያቄ ልጠይቅህ። አምላክ ይራባል? አይራባም። አምላክ ይራባል? ግን እሱ ክርስቶስ ተራብ ተጠሞ ሲል አልሰማኸው አላለም? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ትክክል እኮ ነህ። አምላክ ኢየሱስ ያልፋሉት እንደ ሰውን ስጋ ለብሶ የቱ ጋር የባይብል ጥቅስ አለ አምላክም ሰውም ለመሆኑ? አንድ ጥቅስ ይኖራል? እሺ አምላክ እኮ አይራብም አልከኛ ኢየሱስ ተርቧል፣ አምላክ ግን አይራብም እኮ። እና ታዲያ ኢየሱስ ታዲያ ምን አምላክ አይደለም? አይደለም አምላክ አይደለም። ኢየሱስ አምላክ አይደለም። ማስረጃ የለም ኢየሱስ አምላክ ለመሆኑ። ኢየሱስ ሰው መሆኑን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ነብይ ለመሆኑ አንተቆሽ ሃይማኖትህ ምንድነው? እኔ ሊትራ ያው እንትን እንዳትሉ ግን እንዳይደብራችሁ ግን እሺ። ምንም በኋላ እስካሁን ድረስ ምናምን እንዳትለኝ። እኔ ሙስሊም ነኝ። ግን ባይብልን አውቃለሁ። እሺ እኔም በአብ ላይ አብን ደግሞ በእኔ ላይ ታዩታላችሁ አላለም ክርስቶስ? አይ እንደዛ ሳይሆን ያለውን ነገር ዮሐንስ ወንጌል ላይ ነው ያለው። ይሄንን አብ በእኔ እንዳለ እኔም በአብ እንዳለው አታምኑ ምን ይላል? ከዛ ደግሞ ምን ይላል? እኛ እነሱ በእኔ ውስጥ እነሱ በእኔ አብን በእናንተ ማን ነው? እኔ በእነሱ ውስጥ እንዳለው በእናንተ ውስጥ እንዳለው ይላል ሐዋርያት። አብን በእኔ እንዳለው ይላል። ሶ ሊትራል መኖር የሚባል ነገር አይደለም። ምን ማለት ነው? አስተምሮቱ ግልጽ ነው። ስለ አስተምሮ ነው። አንድም ቦታ ኢየሱስ የባህሪ አምላክ መሆኑን የሚያስረዳ የባይብል ጥቅስ የለም። የሚገርም ነገር አንድም ኢየሱስ ሰው መሆኑን ይናገራል። ኢየሱስ
ነብይ መሆኑን ይናገራል። ኢየሱስ መልእክተኛ መሆኑን ይናገራል። ኢየሱስ መሲህ ክርስቶስ መሆኑን ይናገራል። ይሄንን ሁሉ እኔም አምናለሁ። ገብቶሃል? ግን ኢየሱስ በድንግልናም እንደተወለደ እኔም አምናለሁ። ማን ይሄን ያደረገው? አምላክ ነው የሰራው። ይሄን ኢየሱስ ራሱ ሳይሆን ኢየሱስንም የገደለውም ያስነሳውም አምላክ ነው። ሰው እንዴት ነው አሁን ኢየሱስ ሲጀመር? ቆይ አንድ ጥያቄ ልጠይቃችሁ። እንግዲህ አሁን አምላክ ነው ከተባለ ሁለት አምላክ እንደሚሆን ላሳየ። ኢየሱስ ተሰቅሏል አይደለ? የሞተው አምላክ ነው ብለው ነው የሚያስተምሩት። እንግዲህ ሰዎች የሞተው አምላክ ነው አይደለ? እሺ ለአንተ ኃጢአት ሲል ያልተሰቀለ አምላክ ሌላ አለ? እሺ ልክ ነህ። እኔ ደግሞ አንድ ጥያቄ ልጠይቅ። ቆይ መቼ ጨረስኩ? ጥያቄ ቆይ አንዴ ጥያቄ ነው። ያልተሰቀለ አምላክ አለ ሌላ ከኢየሱስ ውጪ? ያልተሰቀለ አምላክ አለ? የለም። ምናምን የለም። አብ ተሰቅሏል። እሺ አብ አልተሰቀለም ነው እንግዲህ መጽሐፉ አብ እንዳልተሰቀለ ይናገራል። እሺ አንድ